አስከፊው የኢራንና የእስራኤል ጦርነት እንዴት ሊፈነዳ ቻለ? እስራኤል ከኢራን ጋር ወዳጅ መሆኗ አሁን ላለው ሰው እውን አይመስል ይሆናል። የመጣላታቸው ጥጉምነት የሚመስላቸው የውሃዎችም አይጠፉም። እንደዚህ እንዲታሰብ ሰርተዋልና ጉዳዩ ሌላ መልክ ያለው ነው። ለመሆኑ የእነዚህ ሁለት ሀገራት ግንኙነታቸው ምን ነበር? ባላንጣነት ከምን የመነጨ ነው? ቀጥለን እንመለከታለን። አብራችሁን ዝለቁ። የእስራኤልና ኢራን የግንኙነት ታሪክ የሚጀምረው ከጥንት ባቢሎን ዘመን መሆኑን መጽሐፍ ቅዱስ ዋቢ ያደርጋል። በመጽሐፍ ቅዱስ ውስጥ የሚገኙት የኢሳይያስ፣ የዳንኤል፣ የእዝራ፣ የነህምያና ሌሎች የእስራኤል ነቢያት ዜና መዋዕሎች በግዞት በፋርስ ይኖሩ ነበር። አይሁዳውያን ስላጋጠሟቸው ችግሮች ይጠቅሳሉ። ከክርስቶስ ልደት በፊት በስድስተኛው ክፍለ ዘመን የፋርስ ንጉሥ ታላቁ ቂሮስ አይሁድ ወደ ኢየሩሳሌም ተመልሰው ቤተ መቅደሳቸውን መልሰው እንዲሰሩ እንደፈቀደላቸውም ይነገራል። በዚህ ወቅት በፋርስ ውስጥ በደንብ የተቋቋመና ተደማጭነት ያለው የአይሁድ ማህበረሰብ ነበር። አይሁዶች በቀድሞው ባቢሎን በዛሬዋ ኢራን ውስጥ ከ2700 ዓመታት በላይ ኖረዋል። ወደ ቅርብ ዘመንም ብንመለስ እስራኤል ከ1940 ዓመተ ምህረት እንደ ሀገር ስትመሰረት ከሙስሊሙ ዓለም ዕውቅና የሰጠው ብቸኛ ሀገራት ኢራንና ግብፅ ነበሩ። ኢራን ምንም እንኳን ለእስራኤል የሰጠችው ዕውቅና ኢመደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካ የጋራ ጥቅማቸውን ሲሉ ትሪደንት የተባለ የደህንነት ጥምረት በመመስረት መረጃዎችን በጋራ የመለዋወጥና የጋራ አጸፋዊ የደህንነት ዘመቻዎችን ያከናውኑ ነበር። በ1950ዎቹ አጋማሽ የሻህ አስተዳደር የእስራኤል ተወካይ በኢራን እንዲኖር ፈቅዶ ነበር። ኢራንና እስራኤል ትራንስ ኤዥያቲክ ኦይል በሚባል አንድ ማዕከላዊ ህጋዊ ሰውነት ባለው ድርጅት ስር ፓናማና ስዊዘርላንድ ውስጥ አዳዲስ ኩባንያዎችን መስርተው ነበር። የተመሰረተውም በ1960ዎቹ ማብቂያ በእስራኤልና በኢራን ብሔራዊ ኦይል መካከል ያለውን ቁልፍ የሚስጥር ትብብር ማከናወኛ ማዕከል በመሆን እንዲያገለግልም ነበር። በጥቅሉ የእስራኤል ነዳጅ አቅራቢ ኢራን ነበረች። በአውሮፓውያኑ 1970 እስራኤል ኢራንያን ፓይፕል በመባል በሚታወቀው መስመር በጋራ በመሆን በእስራኤል በኩል ለአውሮፓ ነዳጅ ይልኩ ነበር። በ1968 ዓ ም የተሻለ ዘመናዊ የሚሳኤል ስርዓት መገንባት ላይ አተኮረ። ፕሮጀክት ፍላወር በሚባል አንድ ጥምር የኢራንና እስራኤል ወታደራዊ እንቅስቃሴ ነበረ። ይህ ነዳጅ ለጦር መሳሪያዎች በሚል ሀገራቱ በ1960ዎቹ ማብቂያ ላይ ከመፈረማቸው $1.2 ቢሊዮን ከሚገመቱ 6 ኮንትራቶች መካከልም አንዱ ነበር። እስራኤል $300 ሚሊዮን በቀጥታና $250 ሚሊዮን በነዳጅ መልክ የምትከፍል ሲሆን ይህም ኢራንን እስራኤል መር ለመሆኑ የምርምርና የልማት ፕሮጀክቶች ዋነኛ የገንዘብ ምንጭ ያደርጋታል። እስራኤል ልማቱን ስትመራ ኢራን የሚሳኤል መገጣጠሚያና መሞከሪያ መሰረተ ተቋም መገንባት ጀምራ እንደነበር ማሱድ ፓራንግ ባሳተመው ኢራን እስራኤል ኮኔክሽን በሚል ጆርናሉ ላይ ያስነብቧል። በሌላ በኩል ኢራንና እስራኤል ኢራቅን የጋራ ስጋት አድርገው ይመለከቱ ነበር። ይህ ደግሞ ሌላ የትብብር ምክንያት ሆኖላቸዋል። በ1950ዎቹ እስራኤል ከኢራቅ ማዕከላዊ መንግስቱ ጋር ይፋለሙ የነበሩትን የኢራቅን ኩርዶች ትደግፍም ነበር። ኢራን በበኩሏ የኢራቅ ኩርዶች የኢራቅ ማዕከላዊ መንግስትን ለመጣል ዋነኛ አቅም እንደነበሩ ማመን ብቻ አይደለም ተደግፈም ነበር እንጂ። በዚህ መሰረት የእስራኤሉ ሞሳድና የኢራኑ ሳባክ የተባሉ የስለላ ድርጅቶች ኃይሎቻቸውን በማጣመር የኢራቅ ኩርዶችን ትግል ለማገዝ በትብብር ይሰሩም ነበር። ከ1980 እስከ 1988 ለተደረገው የኢራንና ኢራቅ ጦርነት እስራኤል የጦር መሳሪያና የጦር መሪዎችን በመስጠት ስታግዝ የነበረ ሲሆን በተለይም የኢራቅ የኒውክሌር ማመንጫን እንድታደባየው በማድረጉ ረገድ የቀኝ እጇም ነበረች። በሁለቱ ሀገራት መካከል የነበረው ዘመናዊ ግንኙነት በአራት አበይት አንጓዎች ከፍለን ብናየው በፈረንጆቹ ከ1947 እስከ 1953 ድረስ ያለው ጊዜ ውሉ ያልተለየ አሻሚም ነበር። ከ1953 እስከ 1979 በፓህላቪ ስርወ መንግስት ዘመን የወዳጅነት ዘመን፣ ከኢራን አብዮት በኋላ ያለው ከ1979 እስከ 1990 ግንኙነታቸው እየተበላሸ የመጣበት ዘመንና የ1991 የባህረ ሰላጤው ጦርነት ካበቃበት ጊዜ አንስቶ የቀጠለው ግልጽ ጥላቻ የሰፈነበት ዘመን ናቸው ብለን ማስቀመጥ ይቻላል። ከ1959 ዓ.ም የስድስቱ ቀን ጦርነት የኢራን መንግስት እስራኤል በዚህ ጦርነት በግብፅ በሶሪያና በዮርዳኖስ መካከል ኃይሎች ላይ ድል መቀዳጀቷን በአደባባይ በመመስከር ግንኙነቱን በጥልቀት ለማስቀጠል ጥረት ሲያደርግ ይታይም ነበር። ምክንያቱም የእስራኤል በቀጠናው
ጠንክሮ መውጣት የኢራንን አቅምም እንደሚያሳድገው የሻህ መንግስት ያምን ነበር። የሆነ ሆነና በእስራኤልና በኢራን መካከል የነበረው ትብብር የተቀዛቀዘው በ1980ዎቹ ሲሆን ነገር ግን ሁለቱም ሀገር እርስ በርስ እንደ ቀጥተኛ ጠላት አይታዩም ነበር። እስራኤል ትኩረቷን የያዘው የባህረ ሰላጤው ጦርነት በኋላ የሳዳም ሁሴኗ ኢራቅ የጋረጠችባት የደህንነት ስጋት ነበር። ኢራቅ አቅሟ ተዳከመችና ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ ሀገር ኢራን መሆኗን መረዳት ጀመረች። በዚህ መካከል የእስልምናውን ዓለም ለማነቃቃትና የእስልምና እሴቶችን ከፍ ለማድረግ በአያቶላ ኮሚኒ የተመራው በ1979 የኢራን እስላማዊ አብዮት የፓህላቪ ስርወ መንግስትን በማስወገድ ወደ ስልጣን ሲመጣ እንደነበረው አቋም መቀጠል አልቻለም። አብዮቱ እስራኤልና ቴህራን የነበራቸውን ግንኙነት በአስገራሚ ሁኔታ ተቀየረ። በእርግጥ በዚህ ወቅት የኢራን መሪ የነበሩት መሐመድ ካታሚ በበኩላቸው ከእስራኤል ጋር የእርቅ ምልክት አሳይተው እንደነበርም ይነገራል። ከአሜሪካ ጋር ሰላም የመውረድ ፖሊሲን እንዲሁም ደግሞ ለእስራኤል ፍልስጤማውያን ግጭት የሁለቱ መንግስት መፍትሄ ኢራናውያን እንደሚደግፉ አቋም በማሳየት መልክ ግንኙነትን ለማስቀጠልም ሞክረው ነበር። ነገር ግን በመጀመሪያዎቹ ቀጣይ 10 ዓመታት የእስራኤል ኢራን የቀጠናው ጉልቤ የመሆን ኃያልነት ፍላጎት ባላንጣነት በደንብ እየጠነከረና የሚታይ የሆነ መጣ። ይህ ጉዳይ ደግሞ ኢራን ከእስራኤል በተጨማሪ የመካከለኛውን ምስራቅ አንኳር የውጭ ጉዳይ ፖሊሲው አካል አድርጋ ለምትከታተለውና የእስራኤል ወዳጅ ለሆነችው አሜሪካ ያልተዋጠ ጉዳይም ነበር። ስለዚህም ክፍተቱን በመጠቀም እስራኤል ልዩ መብትና እንክብካቤ በመስጠት ወደ ምዕራብ ዓለም አቀራረበቻት። ለዘመናት የነዳጅ ሀብቷን የበዘበዘቻት አሜሪካ ጉያ መሸሸግ ያሳሰባት ኢራን በቀጠናው ጸረ እስራኤልና አሜሪካ ትግል የሚያደርጉ ታጣቂ ቡድኖችን መደገፍ ጀመረች። ሂዝቦላህን በሊባኖስ፣ ሐማስን በፊልስጤም እንዲሁም ሀውቲን በየመን በገንዘብ በጦር መሳሪያና በወታደራዊ ስልጠናዎች የምትደግፈው ኢራን ነበረች። አሜሪካም ለእስራኤል የመሳሪያና የቴክኖሎጂ ውጤቶችን በገፍ በስጦታ ማበርከት ለቀጣዩ ህልውናዋ ስላሳሰባት በ1980ዎቹ አጋማሽ ውስጥ ለአብዮቱ በኋላ ተቋርጦ የነበረው የሲቪሊያውያን የኒውክለር መርህ ግብር በሩሲያ ደህንነት እንደገና መጀመር ግድ በመሆኑ ጀመረችው። ይህም እስራኤልን ክፉኛ አሳሰባት። በመሆኑም የእስራኤል አይኖች ከኢራን ኒውክለር ፕሮግራም ላይ አለመነቀል ጀመሩ። በቀጠናው የኃይል ሚዛኑን ለመቆጣጠር ራሳቸውን ከሌሎች ጦርነቶችና ግጭቶች ጀርባ ሆነው በመሳተፍ በመካከላቸው ውጥረት እንዲጨምር ሆኗል። የኢራን የኒውክለር መርሃ ግብር በተመለከተ እና በአካባቢው ያደገ በመጣው ቀጠናዊ ተጽዕኖዋ የተነሳ የእስራኤልና አሜሪካ ስጋት ሲጨምር በእስራኤልና በኢራን መካከል ቀጥተኛ ወታደራዊ ግጭት ይበልጥ የማይቀር ይመስል ነበር። በእርግጥ በ1998 ዓ.ም በእስራኤልና በሂዝቦላ መካከል የተደረገው ጦርነት በስፋት ይታመን የነበረው የእስራኤልና የኢራን ጦርነት የተልእኮ ጦርነት ተብሎ ነበር። ምናልባትም ሁለቱ ባላንጣዎች የወደፊትና የቀጥታ ግጭት መንደርደሪያ ነው። ኢራን አበክራ ለሰላማዊ ዓላማ የጀመረችው መሆኑን ብታሳውቅም እስራኤል ግን ኢራንን በስጋት መጠርጠር ቀጠለች። እስራኤል የኢራንን የኒውክለር መርሃ ግብር ለማውደም ስለምትፈልግ የማያባራ የሴራ ጥቃቶች በ2010ዎቹ ውስጥ ተፈጽመዋል። የኒውክለር ሳይንቲስቶቿም ኢላማ ተደርገው ነበር። በዚህ መልክ የቀጠለው የሁለቱ የሀገራት ፍቅርና የግጭት ታሪክ ብዙ ቢሆንም ለአድማጮች እንዳይሰለችና ከ2010 በኋላ ያለው ታሪካቸው ብዙ ሚዲያዎችም ሽፋን ስለሰጡት ፕሮግራማችን እዚህ ላይ እንቋጫለን። ሰላም ለኢራን፣ ሰላም ለእስራኤል፣ ሰላም ለሀገራችን።